አጠለልሽውም እንዳትሉ ወደ ቂጥ ይቀራል በኋላ ምንም አያመጣም። በዚህ አድርጌ ብርቱካኔን ጭምቅ ካረኩኝ በኋላ አለው እናቴ በቃ እንደዛ አድርጌ ብርቱካኔን ከጨመርኩ በኋላ አቀላቅለዋለሁ። ከዛ እንደዛ አድርጌ ቆንጆ አድርጌ አማስለዋለሁ። እንደዛ አድርጌ ቆንጆ አድርጌ እንትን እለዋለሁ። ሰሌክት የሚደፋ መኪና ሆነች። ከዛ ውሃ ሙሉ ታደርጋለህ። ሰሌክት በዚህ ሲመጣ እንድናፈስ እንደዛ አድርጌ ከዛ ውሃ ሙልት ታደርጋለሁ ማለት ነው። ገና አሁን አልሞላም፣ ውሃ ጨምርበታለሁ። እንደዛ ጨምርበታለሁ። በቃ ሁለት ነው ማረጋት ያለው። ከዛ ምን ክድን እነዛን ተው የሚመጣው እንደው እንዳትጣል ተባብለው እንደው እንትን እንዳትል አባቴ። እንደዛ አድርጌ ውሃ ሙልት ካልኩ በኋላ በዚህ መልኩ አዘጋጃለሁ። ከዛ ክድን እናደርገዋለሁኝ። ለነገ ፈልጦ ጃሃዝ ይሆናል። በቃ ክድን አደረኩኝ። ከዛ ወደ ቤት እናስገባለን ማለት ነው። ከዛ በኋላ ቡናችንን አጥደን ቡና እንጠጣለን። ሽንኩርታችን ከታትፈን ጥደን እናንጥዳለን። ሽንኩርቴን አዘጋጅቻለሁ። ዶሮ እሰራለሁኝ። ቢስቴንም አዘጋጅቻለሁ። ሽንኩርቴን ላልጫለሁ። አሁን ልከታትፍ ነው። ከታትፌ ጥዳለሁ። ውሃ አጥቻለሁኝ። ዶሮ መላላጫ ዶሮይቱ ትታረድ ነው። አሁን ሽንኩርቴን ልጫለሁ። ማሻአላ ወይቱ እየፈለች ነው። ዶሮዋን ስትል ለመላላጫ ዶሮይቱን ውሃ የጣልኩት
እንግዲህ ሲመጣ ድንገት ኸላስ ዶሮ ምናምን ግቢ ምናምን ስለማመጣ ዶሮ አረድ አድርጌ ችጌኔቶዬን እንሰራለሁኝ። በቃ ከዛ ዳቦ እየጋገርኩ ነው። ዳቦ የሚሆን ብድግ ብሏል። ትንሽ ሲያውጥና ገለብጠዋለሁ ማለት ነው። ብድግ ብሏል ከታች እየበሰለ ነው። ግልብጥ አደርገዋለሁ። አሁን ቡናችንን እንጠጣ። የጧት ቡና እንጠጣለን እኛ። ይኸው ቡና ፏ አድርጌያለሁ ማለት ነው። ቡና እንጠጣለን። ቡና ቁርስም ቀርቧል። ይሄው ቡና ቁርስም ቂጣ ጋግረናል። ቡና እንጠጣ። ቡናችንን ጠጣተን ዶሮዬን ልሰራ ነው። ቡና ቁርስ እየታደልን ነው። ቡና ቁርስ እየበላን ነው። እንብላ። ቡና ያለ ቁርስ ቀር ይላል አይደል? ውሃ ስጭኝ ሀዩ። ቡናችን የጠጣን ነው። ሁለተኛውን ጥዳለሁ። ወይም ጠጥተን ስለቸኮልኩኝ ስላለኝ ቶሎ ቶሎ ነው የምንጠጣው። በጆግ የሚሆን ስጭኝ። ቡና ቁርስ ያዙ እያዘ እነሱ ቂጣ እየያዝን ነው። ቡና ቁርስ ኧረ ተይው እሱን ተይው አልጨረስኩም። ገና ወሉ እየተጠጣ አወል ጀባ ብለናል። ተመርቀናል። ከዛ ወሏችንን ቀዳን ጠጣን ቡናችንን። ከዛ ሽንኩርቴን ከታትፌ ማብሰል ጀምሬያለሁ። አብራችሁ ቆዩ እስከመጨረሻው። ሽንኩርቴ እንደዚህ አድርጌ ያበሰልኩ ነው። ዲስቴ ወፍራም ነው፣ አያሳርርም። ምንም ቂጡ የሚይዝ ነገር የለውም። ምንም አይይዝም ጭራሽ። ማሻአላ ቆንጆ ነው ዲስቱ። ሽንኩርቴን እያበሰልኩ ነው አሁን። ዶሮዬንም ገነጣጥያለሁ። ያው ቪዲዮ እንዳይረዝም ብዬ እንግዲህ ቀንጨብ ቀንጨብ እያደረኩ ነው እያሳየኋችሁ ያለሁት የቀኑ ወይም ጉድ ጉድ እያልኩ ነው። እንግዶቹ ሳይመጡብኝ ቶሎ ቶሎ እያልኩኝ ነው ማለት ነው። የጧቱን ቡና ያቀረም ጧት ቡና ያጣጥቻለሁ ጎረቤቶቼ ጋር። ስጎዬን ሰራሁ ጨምሬያለሁ ዶሮይቱን። እንቁላልም ኩሽና ጥጃለሁ ቶሎ እንዲበስል ብዬ ለምሳ መድረስ ስላለበት በዚህ መልኩ እየሰራን ነው። አብራችሁን ቆዩ። ላይክ ሼር እያደረጋችሁ ሰብስክራይብ አድርጉ። ኧረ ምንድነው እይታ ቀንሷል። ቪዲዮን ማየት ትታችኋል። ምንድነው? ሰብስክራይብ አድርጉኝ። እንዴ መቼ ነው 1000 የምታስገቡኝ? ከዛ ቤቴን አጸዳድቻለሁኝ። እስኪ ላሳያችሁ። ቡናም ቀረብረብ አድርጌያለሁ። እየተሽኮረመመች ነው። ስቀርጽ ድንገት ብቅ አለች ገባች። ኬኔቷችንም ደርሷል። ያው እዚህ ቡናዬን እዛ አቀራረብኩኝ። ቤቴን ፏ አድርጌ አጸዳድቻለሁኝ። ኬኔቶዬንም ይውዝ አቅርቤያለሁ። ልጆችም ከትምህርት ቤት መጥተዋል። ይኸው ቡቅሌው ትናንትና የሰራሁት ማንጎ እና ብርቱካን እንደዚህ ይሄ ነው የሆነው ማለት ነው። ቤቴን ፏ አድርጌ አጽድቻለሁ። እስኪ እንደምታዩት ነው። ሳሎኔ ይሄን ይመስላል።
ይቺ ደግሞ የእንግዳ ክላስ ናት። እንግዳ ሲመጣ ምናምን እዚህ ነው ቡና እማፈላው። የሴቶች ክላስ በሏት። በዚህ መልኩ ቤቴን ፏ አድርጌ አጽድቻለሁኝ። ወጤም እየበሰለልኝ ነው። ወደ መኝታ ቤት ገባን። መኝታ ቤቴ ነው። ኖርማል በጣም ነው የለበስኩት የልጆች ቤት ስለሆነ አልጋ ልብስ ምናምን አላነጥፍም። ቀን የልጅ ቤት ስለሆነ ያው ሌሊት የሚለብሱትን ብርድ ልብስ ነው ለበስ የማደርግ። አልጋዬን ቁም ሳጥኔ ይሄ ነው። እቺ ደግሞ ሻወር ቤት ናት። እዚህ ሻወር ውስጥ እንወስዳለን እኔ ልጆችን። መኝታ ቤቴ ይህን ይመስላል። ትንሽ ቀለሙ ቆሸሽ ብሏል። በቅርብ ኢንሻአላህ አስቀይረዋለሁ። ቤቴን ፏ ካረኩኝ በኋላ እቺ ደግሞ ኪችኔ ናት። እቃ ቤቴ ናት። እዚህ ነው። እቺ እቃ ቤቴ ናት። ይህን ይመስላል ቤተሰብ።